የዛሬ ደግሞ ካሌብና ደሊና የየብቻቸው እንዲሆኑ ነው ያደረገችው ቤዛ ማለት ነው። ከዛ ሁለቱም አንድ ላይ ነበሩና የየክፍላቸው እንዲሆኑ ነው ያዘዘችው ለዛ ሰውየው ማለት ነው። እንግዲህ በጣም ነው የሚያሳዝነው። ምክንያቱም ለምንድነው እንደዛ ያደረገችው? ለደሊናን እንዲጎድሏት ነው እዛ አሰናብቷት ስትላቸው ነበርና በጣም የሚያሳዝነው ነገር ግን እጇና እግሯ ፈታው ነበር። እንግዲህ በሩን ካልተቆለፈ ትወጣለች እና ለካሌብ ትደርስለታለች ብዬ አስባለሁ። እናንተስ ምን ታስባላችሁ? ትወጣለች ወይስ አትወጣም? ኮሜንት ላይ ወይም ደግሞ በላይክ አሳይኝ የኔ ውዶች። ሌላ ምንድን ነው ከዛ ካሌብ እሷ ጋር ሲያስገቡት ለምንድን ነው ያልነገረችው? ምክንያቱም ካሌብ ስጠይቃት ምንም ነገር አላለችም፣ እንዳላወቀ ሰው ማለት ነው። እንዳይጣሉ ብላ ነው ወይስ ምንድን ነው? በፊትም እንደዛ ታደርግ ነበር። እናቱና ያቺ ቤዛ የምትባለው የሁሉ ስቃይ እያደረሱባት ምንም አልሆንኩም፣ ሁሉም ነገር ትደብቀው ነበር ማለት ነው። እኔ ደግሞ አሁን እዛ ጋር ከገባ ደሊና ጋር ከገባ ትነግረዋለች እና ሁሉም ነገር ይደርስበታል ብዬ አስቤ ነበር። እሷ ግን የታገተችው በማን ነው? በነዛ ሁለቱም ነው። እሷ ደግሞ እያየቻቸው ሳለ ምንም ነገር ልትነግረው አልቻለችም ማለት ነው። ለምንድን ነው እንደዛ ያደረገችው? ኮሜንት ላይ አስቀምጦ ማለት ነው ውዶቼ። ምክንያቱም ብትነግረው ኑሮ እሱ ከነሱ ተስፋ አያድርግም ነበር። በብርም ቢሆን እንወጣለን እነ ቤዛ ከሰሙ ያስወጡናል ብሎ ሲመልስላት ነበር ማለት ነው። አላወቅም እንጂ እነሱን እንደ አገቷቸው ማለት ነው። እንደዛ አይልም ነበር። ስለዚህ መናገር ነበረባት ቤዛ ሁሉም ነገር። እንግዲህ ለየብቻቸው ነው ያደረጓቸው። ቤዛ ከወጣች ለካሌብ እንደምንም ብላ ትደርስበታለች ብዬ አስባለሁ። ምክንያቱም እሷ ከወጣች ከወይዘሮ አዜብ ሆነው ሁሉም ነገር ይደርሱበታል። የት እንዳለ ለፖሊስ ነግረው ማለት ነው። ወይዘሮ አዜብ ምንድን ነው ያደረገችው? ፖሊስ ጋር ስትደውል ያ ሞት አለቃ የሚባለው ማለት ነው እሱ ጋር ስትደውል እኔ ጋ ነው እዚህ ፖሊስ ጣቢያ ነው ያለው ብሎ ነገራት ማለት ነው። ፖሊስ ጣቢያ ግን አይደለም ያለው ከደሊና ጋር ነው ያገቱት ማለት ነው። ከዛ ሌላ ዩነስ የሚባል ሰው አለና ለሱ ደውላ ይህን ነገር አጣራልኝ ፖሊስ ጣቢያ ነው ያለው አሉኝ፣ አልመጣምና እዛ ሂደህ አጣራልኝ ስትለው እሱ ደግሞ ፖሊስ ጣቢያ እንደሌለ ነው የነገራት ማለት ነው። ስለዚህ ያ ሞቶ አለቃ የሚባለው ከነሱ ጋር እንደሚሰራና እጁ እንዳለበት ነው የጠረጠረችው ወይዘሮ አዜብ። ከዮናስ ጋር ተገናኝታ ሁሉም ነገር እንድትደርስበትና የት እንዳለ ካሌብና ደሊና ሊፈልጉ ሊነጋገሩ ሁለቱንም ተቀጣጥሮ እሷ እየወጣች ሳለ እንዳትወጣ ነው ያደረጓት ማለት ነው። ምክንያቱም ያ ፖሊስም እንዳትወጪ ችግር የለውም እቤት ሆኝ ነው ያላት ማለት ነው። እንደዛ ሲላት እነሱ እየሰሙ ነበር እነ ቤዛና ኻላስ ቤት ውስጥ ተቀመጪ ለምን ትወጫለሽ ብሎ እነሱንም እንድትወጣ አልፈቀዱላትም ማለት ነው። ያ የበሩ ቁልፍ ቆለፉባት እንዳትወጣና ከዛ ደግሞ ስልኳ ላይ ያለ መረጃ ለመውሰድ እና ለመጥፋት ስልኳ ቀሟት ማለት ነው። ስለዚህ ስልኳ መስጠት አልነበራትም። ስልኳ ቀምተው የት ነው ያስገቧት? ክፍሏ ውስጥ አስገብተው ከውስጥ ነው የቆለፉባት ማለት ነው እንዳትወጣ። እኔ ደግሞ እንደዛ አስቤ ነበረ። ቤዛ ምንድን ነው ያለችው? ለምንድን ነው ለሷ አናግታትም? ለሷ ለምን አንቆልፍባትም ስትል ነበረ ማለት ነው። እነሱ ሁለቱንም ደሊናና ካሌብ ሳይመጡ ወይም ለሷ ሊያስደበድዋት ይችላሉ ወይም ደግሞ የሆነ ነገር አንድ ነገር ሊያድርጓት ይችላሉ። ምክንያቱም እሷ በመሀል ላይ እየገባች አንደኛ ምስጢር ይዛለች፣ የምስጢር እንዳትናገር፣ ሁለተኛ ደግሞ የደሊና ደጋፊ ስለሆነች ማለት ነው።
ካሌብ ከደሊና እንዲለያይ አትፈልግም። ሁለቱም አብረው እንዲሆኑ ነው የምትፈልገው ወይዘሮ አዜብ። ስለዚህ በዛ ምክንያት ወይም እንደነሱ ሊያሳግቷት ይችላሉ ወይም ደግሞ እዛ ቤት ውስጥ አንድ ነገር ያድርጓታል። አሁን ስልኳ ካልሰጧት ምንም መረጃ ልታገኝ አትችልም። ለካሌብም ልትደርስለት አትችልም ማለት ነው። ምክንያቱም ስልኳ ከሰጧት ልትደርስለት ትችላለች። ከዛ ደግሞ ደሊና ካመለጠች እና እሷ ጋር ከመጣች ደግሞ አብረው ያገኙታል ብዬ አስባለሁ። ለካሌብን ማለት ነው። ሰው ምንድን ነው ያለቻቸው ለየብቻቸው ከሆኑ በኋላ ለደሊናን እንዲያስወግዷት እና እንዲገሏት ነው ያዘዘችው ቤዛ ማለት ነው። ለምንድን ነው እንደዛ ያደረገችው? ቤዛ ከሞተች ካሌብ የእሷ ነው የሚሆነው። የእሷ ሀሳብ እንደዚህ ነው። ለእሷ ከገደሏት እሱ ከኔ ጋር ይሆናል፣ የት ይሄዳል፣ የት መሄጃለሁ ብላናት ያሰበችው ማለት ነው። ምክንያቱም አሁን ካሌብ ለብቻው ነው ያለው። እሷ ደግሞ ቤዛ መታ የፈለገች ነገር ልታደርጋት ትችላለች። ስለዚህ ካመለጠች እንኳን አታገኛትም። እሷ ደሊና ከወጣች ደግሞ ካሌብ ይለቆታል ማለት ነው። አሁን እንዴት ነው የሚገናኙ ካሌብና ደሊና? ማለት ስልኳ የደሊና ስልክም ተሰብረዋል፣ የወይዘሮ አዜብ ስልክም ቀምተዋታል ማለት ነው። ስለዚህ ደሊና ከወጣች እንደምንም ብላ ተፋላልጋለች። ምክንያቱም እነሱ ስላገዷቸው ለእነሱ ልታስይዛቸው ትችላለች። ያሳደገችው እናቱና ለቤዛ ማለት ነው። ግን ትወጣለች ወይስ አትወጣም ነው ነገሩ። ምክንያቱም በሩ እንደምንም ብላ በሩ ሰብራ ከወጣች ጥሩ ነው ብዬ አስባለሁ። ለሁሉም ነገር ትደርስበታለች ከወይዘሮ አዜብ ጋር ሆና። እሷ ከገደሏት ግን እንጃ፣ እሷ ከገደሏት ድራማው ምንም አይጥምም አይመችም ማለት ነው። ምክንያቱም ዋና አክተር እሷ ናት ማለት ነው። መግደል እንኳን አይገድሏትም፣ ታመልጣለች ብዬ ነው ማስበው። እናንተስ ምን ትላላችሁ? ታመልጣለች ወይስ እዛ ውስጥ ሳለች ቤዛ ወይም ደግሞ ያኛው ሰውየው ይደርስበታል? ካሌብ እውነተኛ እናቱ ማወቅ አለበት የምትሉ እስክ በላይ ካሳይን ውዶቼ። ያቺ ያሳደገችው እናቱማ አሳልፋ ሰጥተዋለች። ያቺ ትክክለኛ እናቱ ግን ማወቅ አለበት፣ ምስጢሩ መውጣት አለበት የምትሉ ኮሜንት ላይ አስቀምጡ፣ ወይም ደግሞ በላይ ካሳይን ውዶቼ። በሌላ እስከምንገኝ በሚቀጥለው እስከምንገኝ ቸር ቆዩልኝ። ወዳችኋለሁ። ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።